الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله بزاريو بروجراماتችን إن شاء الله የምንመለከተው እና በተከታታይ ትምህርታችን إن شاء الله የምንማረው اللغة العربية ነው إن شاء الله የአረበኛ ቋንቋን ሰዋሰው ህግ ነው إن شاء الله የምንመለከተው ነሁና የነሁ ትምህርቶችን እንዲሁም ደግሞ የሶርፍ ትምህርቶችን إن شاء الله የምንዳስስበት ነው ማለት ነው ኢንሻአላህ አብራችሁን ተጠቃሚ ትሆናላችሁ በተለይ ለጀማሪዎች ነሁ ለነሁ ቀት ጀማሪ ለሆናችሁ ኢንሻአላህ ጠቃሚ የሆነ ኪታብ ነው ኢንሻአላህ አብረን የምንረዳ የምንመማር አላህ ያድርገን ኢንሻአላህ ቢስሚላህ ነብዳ በአላህ ፍቃድ ኢንሻአላህ ደርሳችንን እንጀምራለን ማለት ነው በዚህ ኪታብ ላይ ኢንሻአላህ የምንማራቸው المدخل العلمي النحو مجمرة كم من ماراتشو نطبوش مهكل المدخل لعلم النحو سلا علم النحو يتوسنا مقبع إن شاء الله من التواوسي هنا كمن ماراتشو نطبوش بزي مدخلوست كم من ناتشو نطبوش قداي إن شاء الله تعريفه النعلن نهو ميلو تعريف من دنو من النتو definitionو نهو سيبال ምን ማለት ነው ምን ተፈልጎበት ነው የሚለው ኢንሻአላህ የምንዳስስ ይሆናል ማለት ነው ከዛ እንግዲህ ሙአሲሱ ምንድነው ሙአሲሱ ማን ነው የሚለው ኢንሻአላህ የምንመለከት ይሆናል የነሁ ትምህርት ጠንሳሽና መስራቹ ማን ነው የሚለውን የምንዳስስ የምናይ ይሆናል ከዛም ደግሞ ኢንሻአላህ ነሻአዙሁና ያለን የነሁ ትምህርት ከተመሰረተ ከተነሰሰ በኋላ እድገቱስ ምን ይመስላል كيف نشأ የሚለውን ኢንሻአላህ የምንዳስስ ይሆናል እንዲሁም ደግሞ አህሚያውን እናያለን ምን ያህል አስፈላጊ ነው ትኩረት ምን ያክል ይፈልጋል ምን ያክል ትኩረት ይሻል የነሁ ትምህርት ምን ያክል አንገብጋቢ ነው የሚለውን ኢንሻአላህ እንዳስሳለን ዘን መውዱዑ እናያለን የጥናት መስኩ ምንድነው ነሁ የጥናት መስኩ ምን ላይ ተኮረ ነው ምን ይመለከታል የሚለውን ኢንሻአላህ የምንዳስስ ይሆናል ከከዛሊክ እንዲሁ መስደሩን እናያለን ምንጩ ምንድነው የነሁ ትምህርት ምንጩ ምንድነው ከየትና ከየት ነው የሚቀዳው የሚለውን ኢንሻአላህ የምንዳስስ ይሆናል ማለት ነው ወከዛሊክ ፋኢዳውን እናያለን የነሁ ትምህርት ፋኢዳው ጥቅሙ ምንድነው የሚለውን የምንዳስስ ይሆናል ነሁ በመማራችን የምናገኘው የአረበኛ ቋንቋን በመማራችን የምንጠቀመው ጥቅም ምንድነው የሚለውንም ኢንሻአላህ እንዳስሳለን ወከዛሊክ ፈድሉሁ ደረጃውሳ ያለው ልቅና ምን ያህል ነው የሚለውንም የምንዳስስ ይሆናል ከዛ መጨረሻ ላይ አህሙ ሙአለፋቲሂ ስለ ነሁ የተጻፉ መጽሐፎች ዋና አህም የሆኑ ኪታቦችን ጥቆማ እናረጋለን አስፈላጊ የሆኑ ኪታቦችን ኢንሻአላህ የምንጠቁም ይሆናል እንግዲህ ይሄ መድኸል ነው ስለ ዒልም ነሁ መግቢያ ነው ማለት ነው በዚህ መልኩ ኢንሻአላህ የምንመለከት ይሆናል መጀመሪያ እንግዲህ የምናየው የሚሆነው تعريف علم النحو ويسمى علم الإعراب إن شاء الله መጀመሪያ የምንመለከተው علم النحو تعريف definition እናያለን تعريف ብለን ነበር ቅድም تعريف علم النحو የعلم النحو تعريف ወይም ደግሞ definition ምን ይመስላል የሚለውን ኢንሻአላህ እናያለን علم النحو የሚባለው ቋንቋዊ ትርጓሜው ምንድነው ቋንቋዊ ወይም ደግሞ አገባባዊ ፍቺውና ቴክኒካዊ ፍቺውን ደግሞ ኢንሻአላህ እንመለከታለን ቋንቋዊ ፍጻም ትርጓሜው ወይም ደግሞ ከቋንቋ አገባቡ አንፃር ስንመለከተው የተለያየ ትርጉም ይዞ እናገኘዋለን ነሁ የሚለው እንግዲህ يطلق اللفظ النحو في اللغة على عدة معاني በአረበኛ ቋንቋ ነሁ የሚለው በተለያየ መልኩ ልንጠቀምበት እንችላለን ወይም ጥቅም ላይ ይውላል يطلق اللفظ ይህ የአረበኛ ቃል ነሁ የሚለው በተለያየ መልኩ ጥቅም ላይ ይውላል في اللغة በቋንቋ ደረጃ على عدة معاني በርካታ ትርጉሞችን አዝሎ ልናገኘው እንችላለን فيقال نهى ينهو الشيء وإليه ምንድነው ነሃ ስንል ወይም ነሃ ينهو ስንል ማለት ነው ወደዛ ነገር ተዘነበለ ወደዛ ነገር ሆነ ወይም ደግሞ ነሃ شيء ማለት وإليه يزول يمول ወይም ማለ ተዘነበለ እንደማለት ነው አይ ኢለይሂ ወቀሰደሁ ወይም ደግሞ አሰበው ገመተው እንደማለት ነው ስለዚህ ማሰብ መገመት መዘንበል የሚለውን ትርጉም ይይዛል ከቋንቋ አንፃር ማለት ነው ወይም ደግሞ ይقال ነሃነሁ አይ ሳራ على اسره وقلده ማለት ነው በሱ መንገድ ተጓዘ በሱ መስመር ሄደ የሚለውንም ይጠቁማል
ويقال نحوت بصري إليه ወይም ፊቴን ወደ እሱ አዞርኩኝ ስን አይ ሶረፍቱ ቀየርኩኝ አዞርኩኝ እንደማለት ነው። ስለዚህ ሶረፍቱ የሚልም ትርጉም ሊይዝ ይችላል። ወከዛ ይቃል መረርቱ ቢረጁሊ ነህወከ አንተን በመሰለ ሰውዬ አለፍኩኝ አይ ሚስሉከ ማለት ነው። አንተን በመሰለው ቁርጥ አንተን በሚመስል ሰውዬ አለፍኩኝ የሚለውን ለመጠቆም በአረበኛ ልንገለግለው እንችላለን። ወቀድ ጀመዐ በዕዱሁም ሃዚሂል መዓኒ ፊ ነዝም አንዳንድ ዑለማዎች ወይም ደግሞ ከፊሎቹ ምን አድርገውታል ሰብሰብ አድርገው በግጥም መልኩ አስቀምጦታል። በግጥም ቤት አስቀምጦታል እና በግጥም ቤት ሲቀመጥ እንግዲህ ሰባቱንም ትርጓሜዎች ይዟል ነው። ሊነሁ ሰብዑ መዓኒን ቀደት ሉገተን ጀመዕቱሃ ዲምነ በይቲን ሙፍረዲን ከሙል ብለዋል። በአንድ በተሟላ የግጥም ቤት ውስጥ ሰብስቤ ይዤዋለሁ ብለዋል። ሰባቱንም ትርጓሜዎች ቀስዱን ወሚስሉን ወሚቅዳሩን ወናህየቱን ነውኡን ወባዕዱን ወሐርፉን ፈህፈዚል መሰል ብለው አስቀምጠዋል ማለት ነው። በዚህ መሰረት ሐፍዛቸው ብለው አስቀምጠዋል ነው። ቀስድ የሚል ትርጉም ከላይ አይተናል። ማሰብን ወሚስል ምሳሌ የሚለውን ሚቅዳር ልኬት ወይም ደግሞ ናህያ የሚለውን ትርጉም ይይዛል። ነውዑን ወባዕዱን እነዚህም ትርጓሜዎቹ ናቸው። ስለዚህ ከቋንቋ አንፃር ብዙ ትርጉም ሊኖረው ይችላል። ሰባት ትርጉም እዚህ ላይ አስቀምጦታል። አይነት ከፊል የሚለውን ትርጉም ሊይዝ ይችላል እና እነዚህ ትርጓሜዎቹ ከቋንቋ አንፃር ናቸው ማለት ነው። ወአዝሃሩል መዓኒ النحو የነሑ ትርጓሜው አዝሃሩ ወይም ደግሞ ጋሊቡ አብዛኛው ጥቅም ላይ የሚውለው ምንድነው? ሉገተን ከቋንቋ አንፃር ወአክሰሩሃ ተዳውለን ከመጠቀም አንፃር ደግሞ በጣም በርከት ብሎ የምንገለገልበት هو القصد ቀስድ የሚለውን ነው። ነሑ ስንል ቀስድ ወይም ማሰብ ማለት ነው። وهو الأقرب لمعنى الاصطلاح እንዲሁም ደግሞ ከቴክኒካዊ ፍቹ ጋርም የቀረበ ነው። ወይም ደግሞ የእውቀቱ ምሁራኖች ከሚሰጡት ትንታኔ አንፃርም እጅጉን የቀረበ ነው። ይሄ ማሰብ ወይም ደግሞ ቀስድ የሚለው ትርጓሜ ومن ذلك سمي علم النحو بهذا الاسم ለዛም ነው የዚህ ትምህርት ስያሜ ነሑ በሚል የተሰየመው ማለት ነው። لأن المتكلم ينحو به منهج الكلام العربي ويقصده ለምን አንድ የሚናገር ሰው ወይም ደግሞ አረበኛን የሚናገር የሆነ ሰው በሚናገርበት ጊዜ የአረቦችን ከላም አስቦ ስለሆነ ቀስድ አድርጎ ስለሆነ ለዛ ቀስድ የሚለው ደግሞ እስቲዕማል ደረጃ ነሑ የሚለው ስለሆነ ነሑ የሚለውን ተጠቀሙት ነው። ስለዚህ ኢፍራዘን ወተርኪበን የአረቦችን ሐሳብ ቲንክ አድርገን አስበን ስለሆነ ቀስድ ማለትን ማና ይይዛል ነው ነሑ የሚለው። ስለዚህ ነሑ የሚለው የትምህርቱ መስኩ ስያሜ ነው። ከቋንቋ ተርጓሚውን ጋር ደግሞ ይገናኛሉ ማለት ነው። ለዛም ይሄንን ቃል ተጠቅመዋል ነሑ የሚለውን ስያሜ ለትምህርት መስኩ ሰጠዋል። ይህ ቋንቋ ተርጓሚው ነው። አመስጢላሃን የቴክኒካዊ ፍቹ ወይም ደግሞ በእውቀት መስኩ ላይ ያሉ ሰዎች የሚጠቀሙበት ትንታኔና ትርጓሜን በተመለከተ ዒልሙን ነው። ይሄ ዒልም ነው፣ የእውቀት ዘርፍ ነው። ይብሐሱ ይጠናበታል ወይም ደግሞ የብሐሱ ያጠናል ፊ ዑሱሊ መሰረቶች ላይ ነው የሚያጠናው። ምንድን ተክዊኒል ጁምለቲ አረፍተ ነገር በሚመሰረትባቸው መሰረቶች ላይ ነው። ወና መሰረቶች አረፍተ ነገር በሚመሰረትባቸው መሰረቶች ላይ ነው የሚያተኩረው። ወቀዋኢድል ኢዕራቢ እንዲሁም ደግሞ የኢዕራብ መርሆች ላይ ነው የሚያተኩረው ማለት ነው። ፈዩሐደድ አልኸሷኢስ እያንዳንዷን ኸሷኢስ ወይም ደግሞ አረፍተ ነገር የሚመሰረትባት ብቸኛ ቃላትን ተህዲድ ያደርጋል፣ ይወስናል። ይሄ ምንድነው? ይቺ ምንድናት? ይቺ ምንድናት? ስምናት፣ ግስናት፣ መስተዋድርናት እያለ እያንዳንዷን ቃል ተኽሲስ ያደርጋል። አልተክተሲዋል ከሊማ እንግዲህ ከሊማ የምትሆነዋን ወይም ደግሞ አረፍተ ነገር የሚመሰረትባትን ከኢዕራብ አንፃር ሚመውቂህ ለኢዕራቢ ከኢዕራብ ቦታው አንፃር እያንዳንዷን ቦታዋንና ልኬቷን የሚያስቀምጥ የትምህርት መስክ ነው። ወቢናን አለይሂ እሱን በመመርኮዝ የተዓመሉ ማዓሃ በኢዕጣኢል ሁክም ለኢዕራብ ከሷ ጋር በመመርኮዝ የኢዕራቧን ሁክም በመስጠት የሚያጠነጥን የትምህርት መስክ ነው። ሚን الرفع او النسب او الخفض رفع ነው ወይ خفض ነው ወይም ደግሞ ተቅዲመን او ተአኺራ የሚለው የሚለይልን የትምህርት መስክ ነው። ምን ተብሎ የሚጠራው ወይም ደግሞ علمون يبحث به احوال اواخر الكلمه ኢዕራበን او ቢናዕን የከሊማ የመጨረሻ ቃሉ ቢናዕ ነው ወይስ ኢዕራብ ነው የሚለውን የሚያጠና የትምህርት መስክ ምን ተብሎ ይጠራል?
ነህው ተብሎ ይጠራል። ይህ ቴክኒካዊ ፍች ነው። ስለዚህ አንድ አረፍተ ነገር የሚመሰረትባቸው በአረፍተ ነገር ምስረታ ውስጥ የሚያገለግሉ ኢንፑቶችን ለምሳሌ ስም ሊሆን ይችላል፣ ግስ ሊሆን ይችላል፣ ወይም መስተዋድር ሊሆን ይችላል። እነዛን ተክሲስ አድርጎ ለይቶ አውጥቶ ሐቃቸውን የሚሰጥ ከኢዕራብ ቦታቸው ምን ነው የሚለውን ረፍዕ ናቸው፣ ነስብ ናቸው፣ ኸፍድ ናቸው፣ ምንድነው የሚገባቸው የሚለውን የሚሰጥ የትምህርት መስክ ነው ብለን የምንጠራው ነህው ብለን የምንጠራው ማለት ነው። ስለዚህ ትርጓሜው ይህ ከሆነ ቴክኒካዊ ፍቺው እና እንዲሁም ደግሞ ቋንቋዊ ትርጓሜው ይህ ከሆነ ሙአሲሱ ዒልመ ነህው የዒልመ ነህው መስራቹ ሙአሲሱ ማን ነው? ማሁወ ሙአሲሱ ዒልመ ነህው ዒልመ ነህውን የጠነሰሰው ማን ነው? የመሰረተው አካል ማን ነው የሚለውን ስንመለከት አቡል አስወድ አዱዓሊ ናቸው። ይህን ዒልመ ነህውን የመሰረቱትና ለመጀመሪያ ጊዜ ያስቀመጡልን ማናቸው? አቡል አስወድ አዱዓሊ አለይሂ ረህመቱላህ ናቸው። አቡል አስወድ አዱዓሊ አለይሂ ረህመቱላህ ይህንን የዒልም መስክ ምን አድርገዋል? አስቀምጠዋል ማለት ነው። እና ሙአሲሱ ዒልመ ነህው የዒልመ ነህው ሙአሲሱ መስራቹ ማናቸው? አቡል አስወድ አዱዓሊ አለይሂ ረህመቱላህ ናቸው ማለት ነው። በዚህ ላይም ደግሞ ለም የኽተሊፈ አልሙአሪኹን አንድም የታሪክ ሊቃውንቶች ልዩነት አላስተናገዱም በዚህ ርዕስ ላይ። ኢነል ዋዲዑ አሳሰ ሀዘል ዒልም የዚህ ዒልም እኮ መጀመሪያ መሰረቱን ያስቀመጠው የሆነ አካል አሉ። ይህን ዒልም ያስቀመጠው መጀመሪያ መስመርቱ የዚህን ትምህርት የዚህን የነህው ትምህርትን መሰረት ያስቀመጠ የሆነ ሰው ሁወ አታቢዕዩ አቡል አስወድ አዱዓሊ ታላቁ ታቢዒ አቡል አስወድ አዱዓሊ አለይሂ ረህመቱላህ እንደሆኑ ይጠቁማሉ። እሳቸውም ደግሞ የሞቱት በ67ኛው ዓመተ ሂጅሪ እንደሞቱ ይወሳል ነው። እና ይህን የትምህርት መስክ እንግዲህ እሳቸው ሲያስቀምጡ ወቂለ ኢነ ሃዛ ካነ ቢኢሻረቲ ሚን ዓሊይ ብን አቢ ጣሊብ በታላቁ ሰሓቢ ረዲየላሁ ዐንሁ ዓሊይ ብን አቢ ጣሊብ ረዲየላሁ ዐንሁ በሱ ትእዛዝ መሰረት እንደተቀመጠ ነው የሚያስቀምጡት። እንግዲህ የዓሊይ ብን አቢ ጣሊብ ረዲየላሁ ዐንሁ ኸሊፋ ከአራቱ ኸሊፋዎች አራተኛው ነው ማለት ነው። እሳቸው ትእዛዝ የተቀመጠ ነው። ረሱል ዓለይሂ ሰላም ደግሞ አለይኩም ቢሱነቲ ወሱነቲ ኹለፋኢ አራሺዲን ብለዋል። እንግዲህ አረበኛን ለመኻደም ከተቀመጡ ዓሊ ትእዛዞች መካከል አንዱ ይሄ ነው። የእሳቸውን መንገድ መከተል ደግሞ እኛ ልንማረው ከሚገቡ ነገሮች መካከል ነው። የእሳቸውም ሱና ነውና አረበኛ ልንቀስም የዲንም አካል ቁርአንም የወረደበት ስለሆነ ቁርአን አረብየን ሙቢን ነው፣ ግልጽ የሆነ የአረበኛ ቋንቋ ስለሆነ ዲናችን የምንረዳበት አንዱ መሰረት ነው ማለት ነው። ስለዚህ ይሄ ትምህርት የተቀመጠው በዓሊይ ረዲየላሁ ዐንሁ ትእዛዝ ነው ማለት ነው። በዓሊይ ረዲየላሁ ዐንሁ ትእዛዝ ታላቁ ታቢዒ አቡል አስወድ አዱዓሊ አለይሂ ረህመቱላህ ናቸው ይህን ዒልም ያስቀመጡት ነው። ወሁወ ረሂመሁላህ አለዚ ወደዐ አልሐረካት ይሄ እንግዲህ ታላቁ ታቢዒ ነህውን መመስረት ብቻ ሳይሆን እንዲሁም ደግሞ ምን አስቀምጧል ማለት ነው። وهو الذي وضع الحركات بالمعروفة بالفتحة والضمة والكسرة እኛ ضማ ከስራ ብለን የምናውቃቸውን የሆኑ እነዚህን የአረበኛ ሐረካዎችን ያስቀመጠልን እሱ ነው ማለት ነው። የአረበኛ ሐረካዎችን ያስቀመጠልን እሱ ነው። ስለዚህ እንደዚህ እንድንጠቀምባቸው የአረበኛ ቋንቋ እንዲካደም መሰረት የጣለው ይህ ታላቁ ታቢዒ አቡል አስወድ አዱዓሊ አለይሂ ረህመቱላህ ነው። እንግዲህ እንደ መኽታር ኪታበን እንግዲህ ኪታብን መጽሐፍን በመረጠ ጊዜ ወይም ደግሞ ኪታብ ማዘጋጀትን በመረጠ ጊዜ አመረሁ አን የኹዘ ልሙስሐፈ ወሲብገን እንግዲህ መጽሐፍን እንዲይዝና እንዲያዘጋጅ የሚጽፍበትን መጽሐፍና እንዲሁም ደግሞ የሚነከር እየጻፈ እየነከረ የሚጽፍበትን ነገር እንዲያዘጋጅና ዩኻሊፍ ለሆነ ለሚዳድ የሚጻፍበትን ከለር ከሱ የሚለይ የሆነ ነገር ይዞ እንዲያስቀምጥና ይህን ነገር እንዲያስቀምጥ እንግዲህ ታዘዘ ማለት ነው። እናም ኢዛ ረአይተኒ ቀድ ፈተሕቱ ፈሚ ልክ አፌን ስከፍት በምትመለከተኝ ጊዜ ፈሚ ቢልሐርፊ ሐርፉን ሳወጣው አፌን የመከፍተው ከሆነ ፈንቁጥ ነቅጠተን ፈውቀሁ አላ አላሁ እና ከበላዩ ላይ
ነጥብን ሰረዝን አስቀምጥበት ብለው አዘዙኝ ይላል። ከዛሳ ፈኢን ضممت في فمي አፌን ደግሞ ከከደንኩትኝ ምናለ ፈንቁጥ ነቅተተን በይነ የደይ الحرف እዚህ በሐርፉ መሃል ላይ አስቀምጠው አለው። ወይን ከሰርቱ እንዲሁም ደግሞ ከስራ ካደረኩኝ ደግሞ ፈጃል ኑተታል ሐርፊ ከሐርፉ በታች ነጥቡን አስቀምጥ ብሎ ፈኢን ተበዕቱ هذه الحروف እነዚህን ደግሞ ሐርፎችን አካትዬ ካወጣሁኝ ደግሞ ምን አድርግ ጉነተን ጉና አድርግ ወይም ጉናን አካትዬ ካወጣሁኝ ያኒ ተንዊን የሚባልን ጉናን አካትዬ ካወጣሁኝ ደግሞ ምን አድርግ ፈጃል ኑቅጠተይኒ ሁለት ነጥቦችን አስቀምጥ ፈጃል ኑቅጠተይን ሁለት ነጥቦችን አርግ አለቲ አላ አኺረሁ ለሙስሐፍ እንግዲህ አቲ አላ hatta አቲ አላ አኺር ለሙስሐፍ የመጽሐፍ መጨረሻ ላይ እስከምትመጣ ድረስ ወይም ደግሞ መጽሐፍን አስናርተህ እስከምትጨርስ ድረስ በዚህ መልኩ አድርገው ብለው እንዳዘዙት እንግዲህ ይጠቁማል ማለት ነው። እዚህ ምንድነው የምንረዳው ከዚህ የመጀመሪያ ሐረካዎችን ያስቀምጡትን አቡል አስወድ አዱዓሊ አለይሂ ረህመቱላህ ናቸው ማለት ነውና ኪታብን ለማዘጋጀት በመረጡ ጊዜ ወአመረሁ አን ياخذ المصحف መጽሐፍን እንዲይዙና እንዲሁም ደግሞ የሚጽፉበትም ደግሞ እንዲያዘጋጁ የተነከረ እንግዲህ የሚጻፍበት ማለት ነው መድ የሚባለው ማለት ነውና የመዱ ደግሞ እንትን ምንድን የመዱ ከለር የተለያየ ሆኖ ፈትሐ የሚያረግበትን ضم የሚያረግበትን ከስራ የሚያረግበትን አዘጋጅቶ ምን እንዲያደርግ እንዲያሰናዳ አዘዙትና በዚህ መልኩ ፈትሐ ሲሆን አፉን በሚከፍትበት ጊዜ ከላይ ፈትሐ እንዲያደርግ ወይም ደግሞ ሰረዝ ከላይ ሰረዝ እንዲያደርግ ወይም ደግሞ አፉን በሚከፍትበት በሚዘጋበት ጊዜ ደግሞ ፈኢን ضممت فمي አፌን ደግሞ በሚዘጋበት ጊዜ ፈንቁጥ ነቅተተን በይነ የደይ الحرف በሐርፉ መካከል ላይ ضمውን ታስቀምጣለህ ማለት ነው። ወይን ከሰርቱ ፈጃል ኑቅተተን ተተላ ሐርፊ ከስራ ደግሞ ስትጠቀም ከስር ታረጋዋለህ ብለው አዘዙት ማለት ነው። እንዲሁም ደግሞ ፈኢን አትበዕቱ هذه الحروف እነዚህ ሐርፎችን ደግሞ አካትዬ ካወጣሁኝ ለምሳሌ ፈትሐን ሁለቴ ካወጣሁኝ የፈትሐን ድምጽ ሁለት ጊዜ በሐርፉ ካወጣሁኝ የከስራንም እንደዚሁ የضማንም ካወጣሁኝ ደግሞ ወይም ደግሞ ተንዊን ካደረግኩትኝ ማለት ነው ፈጃል ኑቅጠተይኒ حتى آتي على حرف المصحف የመጽሐፉ መጨረሻ እስከምጣ ድረስ ምን አድርግ ይሄንን ተጠቀም ብለው እንዳዘዙት ይጠቁማል ማለት ነው። እንግዲህ ከዛ በኋላ ثم كتب الناس على هذه العلم ከዛ በኋላ እንግዲህ ሰዎች በዚህ ዒልም ላይ ቅብብሎሽ ያደረጉና መጻፍ ጀመሩ ማለት ነው። በዚህ ዒልም ላይ ቅብብሎሽ ማድረግ ጀመሩ يعني أبي الأسود الدعالي إلى أن أكمل أبوابه الخليل ابن أحمد الفراهيدي እንግዲህ ከዛ በኋላ ثم كتب الناس هذا العلم بعد أبي الأسود ከአቡ الأسود በኋላ ሰዎች መጻፍ ጀመሩ መጻፍን ያዙ ማለት ነው። ከዛሳ أن أكمل أبوابه የተሟሉ ባቦችን ያዙ ኪታቦችን ማስናዳት ጀመሩ ማለት ነው። እና እንግዲህ የመጀመሪያው ይሄን ያደረገው ከዛ በኋላ የተሟላ የሆነው الخليل ابن أحمد الفراهيدي ይባላሉ። الخليل ابن أحمد الفراهيدي الخليل ابن أحمد الفراهيدي ተብለው ይጠራሉ። خليل ابن أحمد الفراهيدي ተብለው ይጠራሉ። الخليل ابن أحمد الفراهيدي ብለን እንጠራቸዋለን። በ170 ዓመተ ሂጅሪ ናቸው የሞቱት ማለት ነው ያረፉት እና እሳቸው የተሟላ የሆኑ ባቦችን አስተናዱ። ወضع اول معجم عربي የአረበኛን የመጀመሪያ ዲክሽነሪ የሚያስተናዱት እሳቸው ናቸው እና ስሙንም የሰየሙት ሙዕጀም ለዓይን ብለው ነው ኪታቡን ርዕስ ያስተናዱት ማለት ነው። وكان ذلك في زمن هارون الرشيد ይሄ ደግሞ የተፈጠረውና የተከሰተው በማን ጊዜ ነው? በሃሩን الرشيد ዘመን ጊዜ ነው ይሄንን ኪታብ ያስተናዱት ማለት ነው። ስለዚህ ከአቡ الأسود الدعالي በኋላ አክመሉ الأبواب የተሟላ የሆኑ ባቦችን አሟልቶ የያዘ ኪታብ ያስተናዱት ማን ናቸው? خليل ابن أحمد الفراهيدي ናቸው ማለት ነው። እሳቸውም በ170 ዓመተ ሂጅሪ የሞቱ ናቸው እና ይህም ብቻ ደግሞ ሳይሆን እሳቸው የመጀመሪያውንም ሙዕጀም العربي የአረበኛን ዲክሽነሪ የቃላት መዝገብ ያዘጋጁ እሳቸው ናቸው። የሰየሙትም ደግሞ ሙዕጀም العين ብለው ሰይሙታል ነው። وكان ذلك في زمن هارون الرشيد ይህም ደግሞ የሆነው በሃሩን الرشيد ጊዜ ነው። ثم أخذ عن خليل ከخليل በኋላ እንግዲህ ከኢማም خليل
ወይም ደግሞ ኸሊል ብን አሕመድ አልፈራሂዲ በኋላ ትልሚዙሁ ሲበወሂ ተማሪያቸው ኢማም ሲበወሂ ናቸው። የእሳቸው ተማሪ የሆኑት ማናቸው? አቡል በሸር ዓምር ብኒ ዑስማን ኢብኑ ቀንበር የሚባሉ ተማሪያቸው ናቸው ማለት ነው። ኢማም ሲበወሂ ተብሎ በተለምዶ የምንጠራቸው ማለት ነው። እና እሳቸውም ደግሞ እንግዲህ በ180 ዓመተ ሂጅሪ ያረፉ የሆኑ እኚህ ታላቅ ዓሊም ይህንን ኪታብ አስነርተዋል ማለት ነው። እንግዲህ አለዚ አክሰሩ ሚን ተፋሪዒ በጣም ብዙ የሆኑ ፍሩዖች ወይም ደግሞ የነሁ ፖይንቶች የተነሱበት ነው። ወውዲ አል አዲላ እንዲሁም ደግሞ ለዚህ ትምህርት እንደ አዲላ የሚጠቀሱ ነገሮችንም የተጠቀሙበት ነው ማለት ነው። እና አዲላዎችን አስቀምጠዋል፣ ወሸዋሂዶችን አስቀምጠዋል። ሚን ከላሚል አረቢ ከአረበኛ ንግግሮች የሆኑ የተለያዩ ቀዋይድ ለዚህ ኢልም ቀዋይድ የሚሆኑ መስፈርት የሚሆኑ ነገሮችን አስቀምጠዋል ማለት ነው። እኚህ ታላቅ ዓሊም ሐታ አስበሃ ኪታብ ሲበወይሂ አሳሱ ሊኩሊ ማ ኩቲበ በዕደሁ ፊ ዒልሚ ነሁ ሐታ ምን እስከሚባል ድረስ ኪታቡ ሲበወይሂ የሲበወይሂ ኪታብ እኮ እስከሚባል ድረስ ምንድን አሳሱ ሊኩሊ ማ ኩቲበ በዕደሁ ከሱ በኋላ ከተጻፉ ኪታቦች ሁሉ ለተጻፉ ሁሉ ኪታቦች መሰረት ነው እስከሚባል ድረስ እንግዲህ እሳቸው ይህን አድርገዋል። ስለዚህ ምንድን ነው ኪታቡ ሲበወይሂ አሳሱ ሊኩሊ ማ ኩቲበ በዕደሁ ከሲበወይሂ በኋላ የተጻፉ ኪታቦች ሁሉ መሰረት የሆነን ኪታብ አስናርተዋል እኚህ ታላቅ ዓሊም ማለት ነው። ስለዚህ ኢማሙ ሲበወይሂ ለነሁ ኪታቦች እንግዲህ መሰረት የሆኑ ነጥቦችን በደንብ አድርገው አስቀምጠዋል ማለት ነው። ስለዚህ ኢንሻአላህ የነሁ መሰረቱ እንዲሁም ደግሞ እንዴት እንዳደገ ያየንበት ክፍል ይሄ ነው ማለት ነው። ተዕሲሱ ሙአሲሱ የዕልመ ነሁ ሙአሲሱ ይህን ይመስላል ማለት ነው። እንግዲህ ሙአሲሱን ካየን ነሻቱ ዒልመ ነሁ እንዴት አደገ በምን መልኩ ተሰራጨ የሚለውን ደግሞ ኢንሻአላህ እንመለከታለን። ነሻቱ ዒልመ ነሁ የዕልመ ነሁ ነሻው እድገቱ ስርጭቱ ምን ይመስላል ከተባለ ባዕደ መዲል ኢስላሚ ኢስላም እንግዲህ ከተንሰራፈና ከተሰራጨ በኋላ ፊል ዓለም በዓለም ላይ ወተሰዓ ሪቃዓተ ደውላ እንግዲህ ሀገሮችንም መቆጣጠር በመጣ ጊዜ ደኸለ ከሲሩ ሚን ገይሪል ዓረብ እንግዲህ ከአረብ ውጭ ወደ ኢስላም በጣም በርካታ የሆኑ ሰዎች መግባት ጀመሩና ወንተሰረት አልዓረቢያ ከሉገቲ በይነ ሀዚህ ሽዑብ በእነዚህ እንግዲህ ከነዚህ ሀገሮች ላይ በአጠቃላይ ምን ሆነ ወንተሸረት አልዓረቢየቱ ይቺ አረብኛ ቋንቋ ተሰራጨች ከሉገቲ በይነ ሀዚህ ሽዑብ በእነዚህ የእነዚህ ህዝቦች ቋንቋ እስከመሆን ድረስ ተሰራጨች ማለት ነው። ሚማ አዳ ኢላ ዱኹል ለህን እንግዲህ ይሄ በመሆኑ ምክንያት ለህን ወይም ደግሞ አረበኛ ላይ ስህተት እያጋጠመ መጣ ማለት ምክንያቱም አጀሚ ናቸው። አጀሚ ሲሆኑ የራሳቸው ቋንቋና አረበኛ የተቀላቀለ ምን መፍጠር ጀመረ ማለት ነው። ሉጋው ላይ አረበኛው ቋንቋ ላይ ምን ተፈጠረ? ቅልቅል መፈጠር ጀመረ። ያ ደግሞ ለህንን ስህተትን ያመጣል ማለት ነው በአረበኛው ላይ ዲያኡድ ፉስሃ ይህም ደግሞ አሁን ላይ ትልቅ በሽታ የሆነው ፉስሃ እንዲጠፋ ያደረገ ማለት ነው። ወይም የፉስሃ እንዲጠፋ መሰረት ጣለ ማለት ነው። አጀሚይና አረቢ ሲቀላቀል ሌላ ቋንቋ እስከመውለድ አሚ የሚባል አሁን ለራሱ በአረቦች ዘንዳ የሚወራው ቋንቋ እጅግ ከፉስሃው የራቀ ነው። ምንም አንዳንድ ነገሮች ጭራሽ የማይገናኙም ማለት ነው። ስለዚህ ይሄ ምንድን እየሆነ ያለው ኢስላም በሚስፋፋበት ጊዜና አጀሚያ በመቀላቀል በሄደበት ጊዜ የአረበኛ ቋንቋ ስተቶችን ያስተናገደ እንዲሁም ደግሞ ፉስሃው እንዲጠፋ ትልቅ ፈተና ሆነ ማለት ነው። እዚህ ይሄ በሚያጋጥምበት ጊዜ ሐታ ኢንደል አረብ አንፉሲሂም ሌላው ቀርቶ እኛን አጀሚዮችን ተን ሌሎች አረቦች ዘንዳ ራሱ ከባድ አደጋ መፈጠር ጀመረ ማለት ነው። ስለዚህ ዳዓቲል ሀጃቱ አልዑለማ ዑለማዎች እንግዲህ ይህ ሀጃ ጠራቸው። ዳዓቲል ሀጀቱ ይቺ ሀጃ ጠራቻቸው አልዑለማ ዑለማዎችን ዛሊከ ዘመን በዛ ዘመን ለነበሩ ዑለሞች ይህ ትልቅ ሀጃ ጠራቸው። ይህንን ነገር እንዲያተኩሩበትና ምን እንዲያደርጉበት በደንብ አድርገው ሊተእሲል ቀዋዒድ ሉጋ የአረበኛ መሰረቶች በደንብ እንዲተኮረባቸውና በደንብ እንዲያስተውሉና ሊመዋጅሃቲ ዟሂረቲ ለህኒ ይህንን ግልጽ የሆነ
የአረበኛ ስተትን ምንድን ማድረግ ፊት ለፊት መጋፈጥና ማስተካከል እንዳለባቸው الخاصة فيما يتعلق بالقرآن والعلوم الإسلامية በተለይ ደግሞ ከኢስላማዊ ትምህርቶች ጋር የተያያዘ የኢስላማዊ ትምህርቶችን በጣም ከባድ አደጋ ላይ የጣለ ነገር ስለሆነ بتعلق بالقرآن والعلوم الإسلامية የኢስላምን ዕውቀትን ጋር ተያይዞ እነዚህን ማስተካከልና ማረም ላይ ትኩረት አደረጉ ማለት ነው። روي أن أبو الأسود الدؤلي كأبو الأسود الدؤلي عند توروا مر برجل يقرأ القرآن. قدي أبو الأسود الدؤلي عليه رحمة الله باند سوي في الله في تعالى فعلوا مالتنا يقرأ القرآن يسوي يدقمو قرآن يقرأ نبرة أن الله بريء من المشركين ورسوله يميلوا سورة التوبة لا يعلون القرآن يسوي فقرأ رسوله بلو قرأ بكسرة نببه مجهورة مالتنا هنجري مجهور أدرجو كسرة درجنا أنببه وهذا يغير المعنى هنجري بكسرة من نببه معنى يتغير ليلوت على مالتنا الناس عزيما تلقني هنا لو تميلوت أو كلوت أم دقمو فمعناه أن الله يتبرع من المشركين قدي هي بكسرة بمن بجزء الله تبارك وتعالى ሙሽሪኮችም የጸዳነው ወሚን ረሱልህ ሰለላሁ ዐለይሂ ወሰለም እንዲሁም ከሙሽሪኮች ብቻ ሳይሆን ከነብዩም ሰለላሁ ዐለይሂ ወሰለም የጸዳነው የሚለውን ትርጉም ያስይዛል ማለት ነው። አነላህ በሪዑን ሚነል ሙሽሪኪና ወረሱሉሁ የሚሆነው በረፍዕ ነበር የሚነበበው ማለት ነው። ነገር ግን በጀር በሚነበብበት ጊዜ ይህን ማዕና ያስከትልና ትርጉም ይለውጣል ነው። فذهب أبو الأسود إلى علي بن أبي طالب رضي الله عنه هذا أبو الأسود الدؤلي عليه رحمة الله ودا علي بن أبي طالب هيدنا وأخبره نجراچو معناتني ይሄንን ጉዳይ ነገራቸው እየሆነ ያለውን እየተከሰተ ያለውን ጉዳይ ሄዶ ጠቆማቸውና فعمره بوضع علم እና علي رضي الله عنه ይሄንን የውቀት መስክ እንዲያሰናዳ አዘዙት لهذا الامر ለዚህ ጉዳይ ሲባል فأخذ أبو الأسود እንግዲህ አቡ الأسود ይሄን رقعة من ورق كورقة የተወሰነ ቁራጭ የሆነች ወረቀት ያዘና وكتب عليها بسم الله الرحمن الرحيم الكلام اسم وفعل وحرف كلام ስም ፊዕልና ሐርፍ ነው ብሎ ጻፈ ማለት ነው። الكلام كلام የሚባለው ነገር اسمون ስም ነው وفعل ፊዕል ነው وحرف حرف ነው በሚል አሰናዳና አዘጋጀ ማለት ነው። በዚህ መልኩ ነው ዒልም ነሑ ተዕሲስ ያደረገው ነው። አልኢስሙ እንግዲህ አስከትሎ ምን አለ? አልኢስሙ ስም ማለት አለ ማ አንበአ አኒል ሙሰማ ስለተሰያሚው አካል የሚናገር ነው አለ። ወልፊዕሉ ፊዕል ደግሞ የሚባለው ማ አንበአ አን ሐረከት ለሙሰለማ ስለተሰያሚው አካል እንቅስቃሴ ወይም ድርጊት የሚያወራ ነው አለ። ወልሐርፉ ሐርፍ ደግሞ የሚባለው ማ አንበአ የሚያወራ ነው አማ هو ليس اسما ولا فعلا ስምም ፊዕልም ስላልሆኑ ነገሮች ደግሞ የሚነገረን ከሆነ ሐርፍ ነው ብሎ ተናገረ ማለት ነው። ስለዚህ በዚህ መልኩ ثم قال علي رضي الله عنه لأبي الأسود كذا علي رضي الله عنه لأبو الأسود الدؤلي من علو علي رضي الله عنه انحو هذا النحو በዚህ መሰረት እንግዲህ በዚህ ምሳሌ መሰረት ይሄንን የትምህርት መስክ አሰናዳው ብሎ ተናገረው። وهذا أرجه ما قيل في نشأته በነሁ እድገትና መሰረት ላይ ከተነገሩ ነገሮች መካከል ወሳኙና ትክክለኛው አርጃህ ሚዛን የሚደፋው ነገር ይሄ ነው። ኢንሻአላህ በቀጣይ አህመየተ ዒልም ነሁ የዒልም ነሁ አንገብጋቢነቱን እንመለከታለን። ጃለኒ አላሁ ወኢያኩም الذين يستمعون القول ويتبعون احسنه وصلى الله وسلم وبارك على نبينا محمد والسلام عليكم ورحمة الله وبركاته.